እናቴ ታማለች በዚህ ንግግር ታማለች። አሁን የመሰላት እኔ ራቁቴን ለቅቄ ህዝብ ያየብኝ ነው የመሰላት። በሌለኝ ቪዲዮ ባልወጡበት ዋለች ሲባል የመሰላት እሷ ብታይ ራቁቴን ልጄ አለች። ራቁቴን ተለቆመኝ እንዳየች ነው እንደታየ ህዝብ እንዳየኝ ነው የምታውቀው። ባልወጡበት ባላደረኩት ነገር የዚህን ያክል ስሜን ጠፍቶ የሚቆምልኝ ሰው የለም፣ የሚናገርልኝ ሰው የለም። ኖት ዲቦራ እንዲያታረግም ያለልኝ ሰው እንኳን የለም። ከአንዳንድ ሰዎች ውጭ እነ ዮኒ ማኛ እነ ሊያሾ ከነሱ ውጭ አንድ ሰው የሚቆምልኝ ሰው የለም። ለኔ አንድ ሰው ነው እንደዚህ አታደርግም አላላችሁም? ሁላችሁም እየተነሳችሁ ስትሰድቡኝ ነበር። ባላደረኩት ባላጠፋሁት ባልዋልኩበት እየሰደባችሁ ቲያች ባላ በስመ አብ ወወልድ ወመንፈስ ቅዱስ። እንግዲህ አንዱ አዙሮ ይደበድባል ያልሽ አንዱ ቢደበድብሽ ጥሩ ነው። አይታችኋል ማቲ ዱ ሴክሲ እንኳን ቢሆን እንዲያው ብታሻፍጂ እንኳን ጭርታ አይታችኋታል። እመቤቴን ያ ቪዲዮ ላይ ጡቷን እንዲበጇ እንዲሰንጥቃ ይዛ ደግሞ ያንንም እኮ ፊልተር አድርገሽ ነው ዳቦሽ። የኢንስታግራም ፊልተር አለ እኮ ያ ብልጭ አለ ሁሉ የሚጠቀመው እሱን እንኳን አድርገሽ ሰውነትሽ እንኳን እንትን ያላል። እጇን በዚህ ሰዳገታ አሁን ያሻፍዳችኋል ወንዶች። እንደው መድኃኒዓለም ያሳያችሁ የእሷ ቪዲዮ ላይ ምኑ ነው የሚያሳፍደው? እኔ ማሳይሽ እኔ እንዲህ አይነት ነገር እዚያ ሶሻል ሚዲያ ላይ አላደርግም ብዬ እኔ ቤታይ ኧረ እናቴ እንደዚህ ስማሞ ደመንፈስ ቅዱስ ና እንኳን የቆመበት ሊቆም ያሰበው ሁሉ ነው የሚተኛው። ባንቺ ቤት ልታሻፍጂ ነው አይደል ያልሽ? ተኝቷል። የብዙ ወንዶች ያበሻ ወንዶች ሕክምና ላይ ይገኛሉ። ቃቸው አልነሳ ብሎ ባንቺ የተነሳ ተኝቶባቸዋል። ይሄው አሁን ሕክምና ላይ ነው ያሉት። ማአት አበሻ ኢትዮጵያ ውስጥ ሕክምና ላይ ይገኛል። እቃው ተኝቶ አልነሳ ብሎ ባንቺ የተነሳ የሎስ ያንሳሽ ሚሳኤል ቀጠብሽ ይቀኛለሽ። ካልቀናሽ አታውሪ ስለኔ። ደግሞ የኔ አይነት ካውች ነው ያላት። ይሄንን ሶፋ አውጥቼ ጥለዋለሁ። ደግሞ አንድ አይነት ሶፋ ነው አውጥቼ ጥለዋለሁ። አየሁት ሶፋውን። ካላፈርሽ ለምን አባሽ ትደጋግሚያለሽ? ቅስሜ ስለተሰበረ ነው። ሶሻል ሚዲያ ላይ ተቀውረሽ አታውቂም። ቀወርኩሽ። አቤት ቤት አሳቷ አባቴ ምን አለ 3-4 የሸርሙጣ ልጅ ነው የምልሽ። እናትሽ አንቺ ብዳታ ስሜትሽ እኮ አናትሽ ሊወጣብሽ እኮ ማለት ነው። አንቺ ብዳታ ስሜትሽ አናትሽ ብላሽ ዲቦራ ረፊ እስኪ እግዚአብሔርን ነው የምልሽ። ለምን የቀረው ነገር አይቀርም? ቀልጃለሽ እንዴ? ነው ታይ ቆይ ቅማላ ዝም በይልሽ ልንገርሽ። እኔ አትረግጬ አናትሽ ሊወጣብሽ ነው። እቺስ አንቺ ታይ ይኸውልሽ ክፉት ካሜራሽ በቤተሰብ የሚመጣው ሳቢት አባባል እናቷን እዛው ስትጎረጉር ስትሰከስጊ የነበረው እኮ ካሜራሽን እስከምትዘጊ ስሜትሽ አላስችል ብሎሽ አንቺ ደነዝ ደንቆሮ አንቺ ወንድ ነሽ። እዚህ ጋር የጻፍሻት ወንድ እስኪ በተግባር ነው የፈጽመት። አንቺ አህያ ሀገርሽ መግባት ማትቺ የምላስ ጀግና ደንቆሮ ባለጌ ወንድ ሚስትሽ አይደል ከውሻ ያረገሽው አንቺ የውሻ ቅምት አሜሪካ ቁጭ ብለሽ 24 ሰዓት አንዴ ጥፍርሽን አንዴ ምንሽ እየሰካሽ ቁጭ የምትተነስ ማትቺ በስመ ፖለቲካ ብር የምትነግጂ ደንቆሮ ቤታዮ ተብዬዋ ማለት ነው። የባሪያ ዘር ወንድ ነሽ አንቺ። እዛ ተሰብስባችሁ ያቺኛዋ ስሟን ማልጠራት ከቁጥር ማን አስገባች የሰው ምርቃ አንቺ ያቺ 3 ሆናችሁ በግሩፕ አልሰማሽም። አንቺ ደንቆሮ አማራ እንደማንነቱ የምትሳደቢ በቀልድ እያስመሰልሽ ብዙ ቪዲዮ አለ ፖስት የተደረገልሽ። እናታችሁ ሊቱን አማራዎች እንዲላችሁ አማራ በስድብ በቀልድ እያስመሰል ስትናገሪና ስትለፈለት የምትይው አንቺ ነሽ። ክብር ለሚገባው ክብር ማሰጭ አንቺ እውነት አማራ ጎንደሬ ብትሆኝ ኖሮ ማንነትሽን አትሳደብ ነበር። እዛ ጋር ቁጭ ብለሽ ተለጣፊ ከትናንት ዛሬ መጣሽ። አማራ ቆም 3 ዓመት አይሞላሽም። አናውቅሽም እንዴ ምን እንደሆነሽ በማንነትሽ የማትኮሪ ተለጣፊ በስመ ጎንደሬ ከየት አባሽ ነው? አባትሽን ጠርተሽ እና ስጥሽ አባትሽን ማደግና አንቺ ደንቆሮ አህያ ከባሌ ወንድም ጋር ሴክስ አደረግን።
OMG የሚያስብል ጉድ ልንገራችሁ ጋይስ ወይ መድኃኒዓለም አባቴ እባክሽ ጨንቆኛል ባለትዳር ነኝ ባለቤቴ ትንሽ ራቅ ያለ ቦታ ነው የሚሰራው በሳምንት አንዴ ይመጣል በጣም ደስ የሚል ትዳር ያለን ሰዎች ነን በጣም ይወደኛል እወደዋለሁ ግን በእናትሽ ከወንድምየው ጋር ተገባብዘን ጠጥተን ነበር ሰክረን ገባን ቤቱ እኔ ከምኖርበት ራቅ ስለሚል በቃ እኔው ጋር እደር መሽቷል ብዬ እኔ ጋር ገብቶ አደረ ወትሮም ስለሚያድር አልጠረጠርኩም እንደ በፊቱ ያድራል ብዬ አምኜ ነበር ቤቴ ያደረው ምክንያቱም ከመሸበት ምናምን በፊትም ያድራል እንደዛ ነው ያሰብኩት ነገር ግን እሱ ሴክስ አደረገ እኔ ሰክሬ ቤቴ ስገባ ደግሞ ይበልጥ ደከምኩ ይሄ ሁሉ ሲሆን አላቅም ነበር ጧት ለምን አደረክ ስለው ይቅር በይኝ እናቴ ሰክሬ ስካሩ ልቤን አውሮታል ወንድሜ እንዳይሰማ ይሄን ውርደት ለወንድሜ ከተናገርሽ ራሴን አጠፋለሁ ለቅቄ ጠፋለሁ አለኝ ታስበው በፊት ፍላጎት እንዳለው ይሄን አጋጣሚ እንደተጠቀመ ነው የሚመስለኝ ምን ልሁን በጣም ከብዶኛል አይምሮዬ በጭንቀት ሊፈነዳ ነው ለሱ ምንም አልመሰለውም የጸጸተው አይመስልም እኔ ግን ልቤ ታመመ ምን ትመክሪኛለሽ ሚስጥሩን ለልጆቼ ስል ውርደቴን ደብቄ ልኑር ወይስ ምን በፈጠረሽ ባክሽ እህቴ ወይ ስምንተኛው ሺ ወንድም በወንድሙ ላይ ይነሳል ይላል እኔ I'm sorry to say this የኔ ቆንጆ I'm really sorry to say this ይሄን ለማለቴ በጣም ይቅርታ እንድታርግልኝ እጄን ያዢ ብለሽ ከመጣሽ ድረስ እጅሽን መያዝ ግዴታችን ነው አሁንም በርቺ አንድ ነገር ሆኗል ከሆነ በኋላ ምንም የፈሰሰው አይታፈስም ግን የኔ ቆንጆ በጣም ሰክረሽ ስለነበር ደክሞሽ እንዲ እያልሽ እንዲ አይንሽን ጨፍን እንዲ የብልጥጤ እንዲ እያየሽ ከሰጠሽ በኋላ አንጀትሽን ራስ አድርገሽ የሚመጣ ይምጣ የፈለገ ይምጣ እንካ ሞት ይብልሽ ከሰጠሽ በኋላ ጧት ለምን አደረክ ሰክረሽ ስለነበር እሱም ልቡ ታውሯል አንቺም አላወቅሽም ምን ነው መጠጥረን እንዴ አልገባኝም ምንድነው ምን ማለት ነው እንዴ ተደጣሽ መርዝ ያጣሹ ሞተሽ ነበር ለጊዜው ፓስአውት አድርገሽ ሞተሽ ነበር ናው አልኮል አይደለም it could be drug ያን ያድራሽ ላይ አሰጥሽም የኔ ቆንጆ እኔ ራሴን አጠጥቶኛ አስክሮኝ ራሴን ስቻ ያደረጉኝ ምናምን የሚሉ ሴቶች እንዴ ነው የሚያስቁኝ እንዴት አታቂም ነበር ነፍስሽን እኔ ለዘመን ልጆች እናት ብዙ ያየሽ This I know this videos will come straight up to you my girl I know that እውነት ይሻለው ፈልገሽ ወደሽ ፈቅደሽ እንካበ ሞት ይብለሽ እንዴ እያየሽ ተሰጠሽው አሁን ጥፋትሽን ኮንፌስ አድርገሽ ሄደሽ ለሳባትሽ እግራቸው ላይ ወድቀሽ በመታኛው ሃይማኖት ሄደሽ ተጠይቀሽ ንስሐ ግቢ just confession is the best thing ባለሽ ሰማው አልሰማው ይሄ አይጠቅም ይጎዳዋል እንጂ ማለት እሱ ካልተናገራችሁ ተናገሩ ይሄ እኮ ሁለታችሁ ምትጠሩ ነገር ይችላል ስለዚህ ግን የልጆች አጎት ግን እሱም ባለጌ ነው ባገኘው ቀዳዳ እንደዚህ ዳይቭ ቢገባ ባለጌ እሱ ቅጣቱን እግዚአብሔር ይሰጣል አንቺ ተወቶኮች ይደርሳ ግቢ እሱም ንስሐ እንዲገባ አድርጊው ለባልሽ ይደርሻው ባልሽን ይዘሽ ጥለሽ ጥፊ እሱንም እንደዚህ አድርጊበት ምናምን የሚል ምክር ልሰጥሽ አልችልም already it's a very bad thing ግን በስካር ምናምን ሳለቅ እንዴ ብለሽ አንተሽን ገልጠሽ አንተሽን ጠፍለሽ እንካ ውሰድ ብለሽ ሰተሻል አሁን ሜት ልግባ የሚባል ነገር የመጀመሪያ ተቀረሽ ወደሽ ነው ታኝታሽ ኡነ ደክሞሽ ሳለጣሽ አስታውት ያ ይዳይራ ደሞ ምን የሚባል ነገር የለም anywho confusing ነው እና ጋይስ እዚህ ጋር መጣችሁ ዱብ እያላችሁ ይሄንን ኮሜንት ምጽፉት ሁላችሁም ዱብ እያላችሁ ሬጌ ዱብ እያላችሁ ሰብሰብ በርላት እና የኔ ቆንጆ አይዞሽ እንዳይቆም already እንደዚህ ዋን ቸምቧ አርጋሽ ስለደፋሽው ስለዚህ ነው አይታፈስ እና መጀመሪያ ፍላጎት ነበር የከዛኛው ወንድሙ ጋር ገልፍሬንድ በነበርሽበት ወቅት ይከጅልሽ ነበር አንቺም ተካጅዋለሽ የኔ ቆንጆ you really needed this time አንቺም ብትሆኝ ያኔ የሚፈልግ አንቺም እቺ እንዳይቃና ሰከንድ ነበር የምትጠብቂው ማቀሪ ቀርሽ ምን ይደረግ ማቀሪ እንዴ ወደሽና ፈቅረሽ ከገፈተርሽ በኋላ አስገድደሽ anyways ጥፋት በጣም ጥፋት ከጥፋት ቅሌት ሞት አንቺም ቢሆን እሱ ወንድሙም አንቺም ካዲዎች ናችሁ ክዳችሁታል ግን አሁን ማድረግ የምትችው አንድና አንድ ነገር እጅሽን መያዝ እስካለብን ድረስ ነው ምን ይዘሽ ማድረግ የምትችው ሄደሽ በሃይማኖትሽ ጸልየሽ ለምታምዩንስ የንስሐ አባት ሊሆን ይችላል ብቻ ለምታምዩ የሃይማኖት አባት ተደፍተሽ ሚስጥርሽን አወያይ ይቅርታ ብለሽ ስግደትሽንም የሚታዘዝብሽን ነገር ተወጪ ከዛ በኋላ ባልሽን እንደወትሮ አገልግይ በሽተኛዋን ምድረ አማራ ራንድ በላት ዶክተር የምድረ ሸዋ አርበኛ የምድረ ጎጃ አርበኛ
የምለው ጎንደር አርበኛ ካለባት አብይ አህመድ የወርዋ መገኛ ብሎ አፈር ብላ ይሄ ዝናውን የሚድን ዱቄታ እንዲህ አይነት ጅላጅል ደንቆሮ አሁን የአማራ ቄስ ነው። አፈር ብላ ይሄ እኮ ነው ሀገሪቷን ይዟት የጠፋው። የአማራን ገበሬ በመሀይምነት በበሬ 3000 ዓመት እንዲያርስ ያደረገው ኦርቶዶክስ ያለው እከካ አፈንዳጅና